የሃይማኖት ፋይዳ እየቀነሰ እና እየከሰመ መሄድ ይመስለኛል። ይሄ እኔ ስለፈለኩ አይደለም፣ እንደዛ ስለፈለኩ ሳይሆን ያለው የመጣንበት ሁኔታ ወደኋላ ተመለሰ ብታይ ለምሳሌ በ10 ምናምንኛው ክፍለ ዘመን አውሮፓ ውስጥ ማህበረሰቡ የሚኖርበት ዓለምን የሚያይበት መንገድ የሚተሳሰርበት መንገድ በጠቅላላ በሃይማኖት የታጠረ ነበር፣ ወይም ሃይማኖት ትልቅ ተጽዕኖ ነበረው አውሮፓ ውስጥ ማለት ነው። አሁን አውሮፓ እንደዛ አይደለም። አሁን ብዙ ነገሮች ተቀይረዋል። ከምንም በላይ ደግሞ ማህበራዊ አንድነት ያመጣል። የሰው ልጅን ከሚያስተሳስሩት ማንነቶች አንዱ ሃይማኖት ነው። በዛ መልኩ ትልቅ ጠቀሜታ አለው። ነገር ግን ደግሞ የሰው ልጅ ከትናንሽ ማንነቶች እየወጣ ትናንሽ ማንነቶች ብዬ የገለጽኳቸው ነገሮች አሉ እዚህ መጽሐፍ ላይ በኋላ በስፋት ልናነሳቸው እንችላለን። ተፈጥሯዊ ማንነቱን ተረድቶ በትናንሽ ማንነቶች ከመከፋፈል ወጥቶ ወደ አንድ የሚሄድበትን አስተሳሰብ እየገነባ በሄደ መጠን የሃይማኖት ሚና እየላላ መሄድ ይመስለኛል። ይሄ የግል ፍላጎቴ ሳይሆን ምሁራዊ መልከታዬ ነው። ይሄ አሁን ለምሳሌ ዩሮፕ ላይ ብንሄድ የዩሮፕ ማህበረሰብ ያኔ ከነበረው ዛሬ በጣም የሚደብር ላይፍ ነው እየኖረ ያለው። በጣም የሚያስጠላ የሚደብር። ከምን አንጻር? ከሰላም አንጻር፣ ከረፍት አንጻር፣ ከሚኒንግ አንጻር። ከሰላም አንጻር የሚደብር አይደለም ግን። ኦኬ፣ ለአንተ እንዴት ነው የምትረዳው? ዩሮፕ ሰላም ያለ ይመስላል? ሰላም ከምን አንጻር? ከውስጥ የሚመነጭ እርካታ፣ ትርጉም መያዝ፣ ጠዋት ስትነሳ ደስ ብሎ ቀንን መጀመር፣ ራስን አለማጥፋት፣ ለመኖር መጓጓት፣ ችግር መቅረፍ፣ ሰርቭ ማድረግ፣ ቢሳይፍ ተነስተ ገንዘብ ማሳደር ሳይሆን የአንተ ህይወት ከስጋዊ ፍላጎት አልፎ መንፈሳዊ እንደሆነ ስታቅ እንደማትሞት ሲገባ ኦኬ you have a meaning. the whole Europe ላይ ብትል ይሄ ነገር የለም። ምድር ላይ ስጋዊ ነገር ነው የሚያሳዱት እንጂ ከዛ አልፎ እንዳልኩ ሃይማኖት ተቋሞቻቸው እንዳለ ክለብ ሆነዋል፣ መጨፈሪያ ሆነዋል። ዩሮፕ ውስጥ ብትሄድ፣ ኔዘርላንድ ብትሄድ አንድ ሴት ልጅ ራቆታን ልክ በመስተዋት እንደዚህ የታየች ዕቃ እንደምታየው ታያለ። ግብረ ሰዶማዊነት ጨምሯል። ፖለቲካል ቀውሳቸው ጨምሯል። ገበሬዎች ሲያምፁ ታያለ። ሰው ሰላማዊ ሰልፍ ሲወጣ ታያለ። ብዙ የኢንቫይሮንመንታል ፕሮብለም አሁን ፓሪስ ውስጥ ብቻ በተነሳው የሙቀት ምናምን እስከ 1000 የሚጠጋ ገደማ ሰዎች ሞቷል እየተባሉ ነው። አሁን የነሱን ማህበረሰብ ስታያቸው ዩ ቲንክ አሁን ሃይማኖት ማጣታቸው አንድ ያረጋቸው ያሰለጠናቸው ይመስላል?